እጅግ ልብ የሚሰብር ታሪክ ነው። ይህ ታሪክ በትግራይ ክልል ውስጥ የ3 ዓመት መከራ የደረሰባትን ወጣት የአማራ ሴት ተወላጅ አሳዛኝ ሁኔታ ይዘረዝራል። የ3 ዓመት ስቃይ። ታሪኩ የጀመረው በትግራይ መቀሌ ከተማ በግ ስትጠብቅ ከታየች ወጣት አማራ ሴት ጋር በመገናኘት ነው። ታሪኩን የጻፈው ሰውዬ አንድ ሴት ይህን ስራ ስትሰራ ለመጀመሪያ ጊዜ ስላየ ሁኔታዋ አስገርሞት ያናግራታል። እሷ የአማርኛና የትግርኛ ቋንቋዎችን እየቀላቀለች ዋና ስራዋ የቤት ውስጥ እንደሆነና ስራ ከጨረሰች በኋላ ግን በጎችን ለማሰማራት እንደምትወጣ ትገልጻለች። ከባለቤቶቹ 4 ልጆች ጋር የ7 ሰው ቤተሰብ በአንድ ቤት ውስጥ እንደሚኖሩና የሁሉንም ቤተሰብ ምግብ የማዘጋጀትና ቤቱን የማጽዳት ኃላፊነት የእሷ እንደሆነ ትናገራለች። ያልተከፈለ ጉልበትና መገለል። ለ3 ሙሉ ዓመታት የቤት ውስጥ ስራዎችንና የበግ እረኝነትን ጨምሮ ብትሰራም ወራዊ ደሞዟ 1000 ብር ብቻ እንደሆነ ተነገራት። ከዚህም በላይ የሚያሳዝነው በ3ቱም ዓመታት ውስጥ አንድም ወር ደሞዝ ተከፍሏት አያውቅም። ከቤተሰቧ ጋር ግንኙነት እንደጠፋችና ስልኳ ስለማይሰራ ለረጅም ጊዜ እንዳላናገረቻቸው ትናገራለች። ከየትኛው የአማራ ክልል ክፍል እንደሆነች ስትጠየቅም ከጎንደር አካባቢ እንደሆነች ትናገራለች። ከአደጋ ማምለጥና የህይወት ትግል ወደ ትግራይ የመጣችበትን ምክንያት ስትገልጽ ወንድሟ በወቅቱ የሰው ነፍስ አጥፍቶ እንደነበርና ለዚህም የበቀል እርምጃ እንዳይወስዱባት ለመከላከል ህይወቷን ለማትረፍ እንደሸሸች ትናገራለች። ታሪኳን የጻፈው ሰው ይህንን የከፋ ሁኔታ ሲገልጽ ልጅቷ ለቤተሰቧ ደውላ እንደማታቅ ለ3 ዓመታት ያህል ደሞዝ እንዳልተከፈላትና ለህይወቷም እንደምትሰጋ ያሰምርበታል። የእርዳታ ጥሪ ውይይታቸው ለልጅቷ የምትሰራበት ቤት አካባቢ ደርሶ ነበር። ልጅቷ ወደ አገሯ ለመመለስ የመጓጓዣ ገንዘብ የሚያገዛት ሰው ብታገኝ ደስተኛ እንደምትሆን ትናገራለች። ታሪኩን የጻፈው ሰውዬም የቪዲዮ መልእክት ቀርጾ የቤተሰቧን አባላት እንድታገኝ ሊያግዛት እንደሞከረ ይገልጻል። ልጅቷም ተስማማች። ነገር ግን ትንሽ ቪዲዮ እንደቀረጹ የምትሰራው ሴት ድንገት ብቅ ብላ እራት እንድትሰራ ስትጠራት ልጅቷ ደንግጣ ሄደች። ውይይታቸው ሳይጠናቀቅ ቪዲዮም ተቋረጠ። ይህ ታሪክ በትግረኛ በብሬክስ ሀብሃዊ የተጻፈውን ወደ አማርኛ ተተርጉሞ የቀረበ ሲሆን የሚያውቋት ሰዎች ወይም ልረዷት የሚችሉ ሰዎች እንዲያዩት ይህን ጽሑፍ እንድታጋሩ ያሳስባል። እጅግ አሳዛኝ መረጃ ነው የደረሰን። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።